ጓደኛዬ ደወለልኝና ምን እንዳለኝ ታውቃላችሁ? አንድ ሳምንት ሆኗታል። ይሄው ባለቤቴ ኮምፒውተር ላይ ስቀመጥ፣ ላፕቶፔን ስነካካ፣ ስልኬን ስነካካ፣ ቲቪ ስቀያይር፣ ሶፋ ላይ ስቀመጥ ምንም ኮምፕሌን የለም። ልጆቹን አገዘኝ አትል ምን አትል በቃ ዝም አለቻል። ምንም ሳትል አስመርምራት ታማለች አልኩት። ሄዶ እውነትም ቼክ ሲያስደርጋት ጉሮሮዋን ኢንፌክሽን ነው ምናምን አሉት። ምክንያቱም እኔ ሚስቶች ዝም ሲሉ አይመቸኝም። ሚስቶች ዝም ካሉ የሆነ ነገር ማዕበል ሊመታ ነው ቤቱ። የሆነ ሚሳኤል ምናምን እያደራጁ 50 ሺህ ወታደር ላይ ምናምን እያደራጁ እንደዚህ ነው የሚመስለኝና እኔ እንደውም ባለፈው ዕለት ሚስቴ ዝም ስትል ጠፍታለች ብዬ ፖሊስ አመለከትኩ። እኔ ዝም ስትል ደስ አይለኝ። ማውራት መለፍለፍ አለባት። የሆነ ነገር ኮምፕሌን ማድረግ ዝም ካለች ሩሲያን ወይ አሜሪካንን ወይ እንደዚህ ቻይናን ምናምን እያማከረች ነው የሚመስለኝ። የጦር ሰራዊት ምናምን 50 ሺህ ወታደር ልትልክብኝ እንደዛ ነው የሚመስለኝ። ኧረ ዝም ካሉ ችግር አለ። ተደራደር